ዘመናት ከጎናችን የማይለዩ አባት ክቡር ስራ አስኪያጅ የደብሩ በከተማው ያላችሁ ካህናት በሙሉ፣ መዘምራን፣ በዚህ ከተማ ያላችሁ በዚህ ምሽት ሁላችሁም ዲያቆን ናቲ እህታችን መስቀልን ለማክበር የመጣችሁ የእግዚአብሔር ልጆች እንደምናመሻችሁ፣ እንደምን ቆያችሁ? እንኳን በሰላም በጤና ወደዚህ ቦታ መጣችሁ። እንግዲህ አንድ ቃል እናገርና ወደ ብፁዕ አባታችን እመራችኋለሁ። በመጽሐፍ ቅዱስ በብሉይ ኪዳን ሐና ለሳሙኤል የሳሙኤል እናት ሐና፣ በሐዲስ ኪዳን ደግሞ የሩፋኤል ልጅ ሐና በጾምና በጸሎት ቀንና ሌሊት እያገለገለች በቤተ መቅደስ ትኖር ነበር ይላል። ያቺ ሰው ማን ናት? ዛሬ በመካከላችን ማን ትመስላችኋለች? መስቀልና ቀንና ሌሊት እግዚአብሔርን የምታገለግል በጾም በጸሎት የተጋች ልጇን እግዚአብሔር ለቁም ነገር ያበቃላት ያቺ ሴት መስቀል ናት። በጣም እዚህ ሀገር ከመጣሁ ጀምሮ ብዙ ጊዜ ቆይቻለሁ። ሁላችሁ ታውቁኛላችሁ። ታማኝ ልጅ፣ ደግ ልጅ፣ በአገልግሎቷ አድርጌ የተባለችውን የእግዚአብሔርን ስራ ከመስራት ወደኋላ የማትል በጣም አስደናቂ ልጃችን ናትና እስቲ እንደው እግዚአብሔርን እልል ብላችሁ አመስግኑ። እንኳን ደስ አለሽ ነው። እንኳን ደስ አለሽ ነው። በጣም ጥሩ ልጃችን ናት። ሁላችሁም ልጆችን አውቃቸዋለሁ። በተለያየ መልኩ ተሳትፎ የምታደርጉ ናቸው። ግንባር ቀደም እግዚአብሔር ደጅ የምትጠና የማትቀር ልጃችን ናት። እግዚአብሔር ያንን ጉዳይ አይቶ የልቧን መሻት አይቶ ዛሬ ልጇን በክብር አቆሞላታልና ክብር ለእሱ ይሆን። እንግዲህ ስለ እሷ እዚህ ይህን ካልኩኝ ወደ ናቲ ልጅ ናቲ በጣም ከሕፃንነቱ ጀምሮ አስደናቂ ልጅ ነው። በአገልግሎቱ የልጅነት ባህሪ አይደለም፣ አሁን እስካለበት ድረስ በጣም ቅን አገልጋይ፣ ታዛዥ፣ ጥሩ ልጅ ናቲ በጣም ማደንቀው ልጅ ነው። ሲልኮት ወዴት አቤት የሚል የሕፃን አይምሮ ሳይሆን የትልቅ ሰው አይምሮ ያለው ጀግና ልጃችን ነው። ዛሬ በእናቱ ፊት በአባቶች ፊት በዚህ መልኩ ስለቆመ ደስ ብሎኛልና ስለ እሱ ምስት እግዚአብሔርን አመስግኑ። እግዚአብሔር ተመሰገነ ነው። ናቲ አይደለም በዚህ እኔ በጣም እድለኛ ነኝ። በጣም እግዚአብሔር ይወደኛል። ናቲ ብቻ አይደለም ሌሎችን ልጠቅሳቸው እወዳለሁ። የናቲ ጓደኛ የክህነት ጓደኞቹን ልጠራ እፈልጋለሁ። ቅዱስ ዮሐንስ፣ ነአምን፣ ካብ፣ ጆናታን፣ ናቲ እነዚህ በታላቁ ቤተ መቅደስ በቅዱስ ገብርኤል ቤተ መቅደስ ከሕፃንነታቸው ጀምሮ በአገልግሎታቸው በጣም የተደነቁ ስጠራቸው የሁሉ ካህን ከመምጣቱ በፊት አሉ ካህናቶች አባቶች አሉ። ግን በቅነታቸው በዲቁናቸው በጣም ታዛዥ ቅን ልጆች ናቸው። ናቲ ተነግሮለታል። በድምፃዊነቱ ማንም አገር ቤት ሁሉ የተማረ ያለው የቀደሰ እንደሆነ የእሱን ድምፅ ለመስማት ብቅ ነው። በእውነት በሚያስደንቅ ሁኔታ በሉለት ስደርስ እና በጣም ደስ ብሎኛል። በዛሬው ዕለት ልጆቻችን በዚህ መልኩ ሌሎች ተመርቋል። ወደ ኮሌጅ ነው ያሉ። እሱ ብቻ ነበር የቀረ። እግዚአብሔር ይመስገን እሱ ከነሱ ጋር አብሮ ወደ ኮሌጅ ወደ ዩኒቨርሲቲ ሄዷል። አሁን የመጀመሪያው የትምህርት ክፍለ ጊዜ ጨርሶ ወደ ዋናው ትምህርት ገበያ እየሄደ ስለሆነ ፍጻሜውን አሳምሮ የደከመችለትን ብዙ መስዋዕት የከፈለችለትን እናቱን ዋጋ እንዲከፍል እግዚአብሔር ይርዳል። እግዚአብሔር ሁላችሁ ልጆቻችሁ በዚህ መልኩ ያችሁ እግዚአብሔር ፈቃድ ነው። እግዚአብሔር ሰላማችሁ ይብዛ፣ ምሽታችሁ ይብዛ። በሚያስደንቅ ሁኔታ እንዴት ታምራላችሁ!
ደስ የሚል ሁኔታ ይፈልጋትና እግዚአብሔርን ልናመሰግን ይገባል። በዚህ መልኩ ስላሳለፈን እግዚአብሔር የተመሰገነ ይሁን። ከዚህ ቀጥሎ ወደ ብፁዕ አባታችን አባታዊ ቡራኬና መልእክት ነው የምንሄደው። የእግዚአብሔር ሰላም ከሁላችን ጋር ይሁን።